የብቸኝነት ስሜት የሚወዱ ሰዎች ለምን ይኖራሉ? ሌሎች ደግሞ ብዙ ሰዎች ባሉበት ቦታ ደስተኛ የሆኑትስ? አንዳንዶች ከመናገራቸው በፊት የሚያስቡት ለምንድን ነው? ሌሎች ደግሞ ከማንም ጋር በቀላሉ የሚያወሩትስ? ዛሬ በኢንትሮቨርትና በኤክስትሮቨርት ስብናዎች ጀርባ ያለውን ስነ ልቦና እናብራራለን። ሁለት የተለያዩ ስብናዎች፣ ሁለቱም በእኩል ኃይለኛ የሆኑ ስብናዎችን የተለየ የሚያደርጋቸው ምንድን ነው? ከረጅም ጊዜ በፊት የስነ ልቦና ባለሙያው ካርል ጁንግ ሰዎች ኃይልን በተለያየ መንገድ እንደሚያገኙ ተናግሯል። አንዳንዶች ብቻቸውን በመሆን ኃይል ያገኛሉ፣ ኢንትሮቨርትስ ናቸው እነዚህ። አንዳንዶች ደግሞ ከሰዎች ጋር በመሆን ኃይል ያገኛሉ፣ ኤክስትሮቨርትስ የሚባሉ ናቸው። እንደ ዘመናዊ ሳይንስ ግኝት የአንጎላችን ኬሚካሎች ለእያንዳንዱ ቡድን በተለያየ መንገድ ይሰራል። ለዚህም ነው በተለያየ መንገድ የምንሰራው። ማንም ከሌላው የተለየ እንጂ የተሻለ አይደለም። የኢንትሮቨርትስ ቀላል ስነ ልቦና፣ ብቻቸውን ኃይል ይሞላሉ። ኢንትሮቨርት ሰዎች ብቻቸውን ሲሆኑ ትኩስና ሰላማዊ ስሜት ይሰማቸዋል። ብዙ ሰዎች በዙሪያቸው መኖራቸው ሊያደክማቸው ይችላል። ጥልቅ ውይይቶችን ይወዳሉ። ኢንትሮቨርት ሰዎች እንደ አየሩ እንዴት ነው ያሉ ትናንሽ ወሬዎችን አይወዱም። እውነተኛ ትርጉም ያላቸው ውይይቶችን ይመርጣሉ። መጀመሪያ ያስባሉ፣ በኋላ ይናገራሉ። ኢንትሮቨርት ሰዎች ከመናገራቸው በፊት ለማሰብ ጊዜ ይወስዳሉ። ለዚህም ነው በቡድን ውስጥ ጸጥ ሊሉ የሚችሉት። የበለጠ ያስተውላሉ። ኢንትሮቨርት ሰዎች ትናንሽ ነገሮችን ያስተውላሉ። የሰዎችን አገላለጽ፣ ድምፅና ስሜት። ፈጣሪዎች ናቸው። ብዙ አርቲስቶች፣ ጸሐፊዎችና አሳቢዎች ኢንትሮቨርትስ ናቸው። ጸጥታ የሰፈነበት ጊዜያቸውን ኃይለኛ ሀሳቦችን ለመፍጠር ይጠቀማሉ። ኢንትሮቨርትስ ድክመት አይደለም፣ መረጋጋት ያለበት ጥንካሬ ነው። የኤክስትሮቨርትስ ቀላል ስነ ልቦና፣ ከሰዎች ኃይል ያገኛሉ። ኤክስትሮቨርት ሰዎች ከሌሎች ጋር ሲሆኑ ደስተኛና ንቁ ስሜት ይሰማቸዋል። በቀላሉ ራሳቸውን ይገልጻሉ፣ በቀላሉ ያወራሉ፣ ሀሳቦችን በግልጽ ይናገራሉ እና በውይይቶች ይደሰታሉ። በፍጥነት ጓደኛ ያደርጋሉ። ኤክስትሮቨርት ሰዎች ግልጽና ተግባቢ ናቸው። ስለዚህ ሰዎች ከእነሱ ጋር በቀላሉ ይግባባሉ፣ ይገናኛሉ። በቡድኖቹ ውስጥ ያበራሉ። የቡድን ስራን፣ የቡድን እንቅስቃሴዎችንና የአመራር ሚናዎችን ይወዳሉ። ስሜታቸውን ያሳያሉ። ከተደሰቱ ያውቁታል፣ ከተናደዱም ያውቁታል። ስሜቶችን በውጭ ያሳያሉ። ኤክስትሮቨርትስ ጫጫታ አይደለም፣ በራስ የመተማመን ኃይል ነው። የሁለቱም አይነት ስብናዎች የተደበቁ ጥንካሬዎች። ሁለቱም ስብናዎች አስደናቂ ጥንካሬዎች አሏቸው። የኢንትሮቨርት ጥንካሬዎች ጥሩ አድማጮች ናቸው። ጥልቅ አሳቢዎች፣ ትኩረት ያደረጉ ፈጣሪዎች፣ መረጋጋት ያለባቸው ውሳኔ ሰጪዎች ናቸው። የኤክስትሮቨርትስ ጥንካሬዎች ግሩም የሀሳብ ልውውጥ አድራጊዎች፣ ማህበራዊና ተግባቢ ኃይል ያላቸው፣ ፈጣን እርምጃ የሚወስዱ፣ በቡድን ስራ የተካኑ። ሁለቱም አይነቶች አብረው ሲሰሩ እርስ በርሳቸው በትክክል ይጣጣማሉ። ሶስተኛው የስብና አይነት አምቢቨርቶች፣ መካከለኛው አይነት። ብዙ ሰዎች ሙሉ በሙሉ ኢንትሮቨርት ወይም ሙሉ በሙሉ ኤክስትሮቨርትስ አይደሉም። እነሱ አምቢቨርቶች ናቸው፣ የሁለቱም ድብልቆች። አምቢቨርቶች አንዳንድ ጊዜ ጸጥ ያሉ እና ሌላ ጊዜ ደግሞ ማህበራዊ ሊሆኑ ይችላሉ። እንደ ሁኔታው ይስተካከላሉ። ማጠቃለያ፣ ኢንትሮቨርት ሰዎች በጣም ጸጥ ያሉ አይደሉም። ኤክስትሮቨርት ሰዎች ደግሞ በጣም ጫጫታ የበዛባቸው አይደሉም። ኃይል የሚያገኙበት መንገድ የተለየ መሆኑ ነው። ሁለቱንም አይነቶች ሲረዱ መፍረድ ያቆማሉ፣ ማወዳደር ያቆማሉ እና ሰዎችን በትክክል ማን እንደሆኑ ማድነቅ ይጀምራሉ። ራስህን ጠይቅ። ኢንትሮቨርት፣ ኤክስትሮቨርት ወይስ አምቢቨርት ነህ? ራስህን ወቅ፣ ሌሎችን አክብር።